ቲክቶክ ለምትጠቀሙ ሰዎች ታውቁታላችሁና ድንገት እዛ ውስጥ ስነካ ነው የእሱንና የተለያዩ ሰዎችን ሳገኝ እሱ ጋዜጠኛ እንደሆነ አውቃለሁ። ልክ እናንተ ምናልባት ግንኙነት ይኖራችሁ አይኖራችሁ ባላቅም፣ ነገር ግን ዜና እንደሚያነብ አውቃለሁ። ብዙ ፕሮግራሞች ላይ እንደሚሰራ ስለማቅ ያው ምናልባት በውስጥ ሲያወራኝ ለዛ ጉዳይ የፈለገ ነበር የመሰለኝ። ምክንያቱም ፈታ የሚባል ሾው አለው የምታውቁ ከሆነ ፈታ የሚባል ሾው ጀምሬያለሁ ሲል ሰምቼዋለሁ። ወደ ሚዲያውም ተመልሻለሁ ሲል ስለሰማሁትኝ ለኢንተርቪው ፈልጎኝ በውስጥ ያወራኝ ነበር ይመስለኝ እና ያወራ ነው። አይ ቲንክ ያው ዛሬ ቪዲዮን አጋርቼዋለሁ በእርግጥ ዩቲዩብ ላይ። ለመጀመሪያ ጊዜ ቴክስት የላከልኝ በጃንዋሪ 28 ነው። ተረድታችሁ? ከዲሴምበር በፊት ያለው ወር ምን ነበር? ልክ ነኝ? ጃንዋሪ ነው። ኖቬምበር አዎ ኖቬምበር 28 ነው። ኖቬምበር 28 ላይ ቴክስቱን ልኮልኝ እኔ የመለስኩለት ዲሴምበር 6 ነበር ማለት ነው። እና በዚህ መካከል አወራን። ያው አሁን መዘርዘር አያስፈልግም፣ ያለውን ነገር አይታችኋል። ነገሮች ወደማይሆኑ መንገድ እየሄዱ እንደነበር ስለተረዳሁኝ ስክሪንሾት እያደረጉ ነገሮችን ማስቀመጥ ጀመርኩኝ። ከዛ በኋላ ይሄ ነገር መጋለጥ ነበረበት። ምክንያቱም አንደኛ ይህን ነገር እኔም ሆንኩኝ መቼም እዚህ ውስጥ ያላችሁ ኢትዮጵያውያኖች እንደዚህ አይነት ነገሮች ትቃወማላችሁ ብዬ አስባለሁ። በባህላችንም አይፈቀድም፣ በሃይማኖታችንም በፍጹም አይፈቀድም። በህጉም ደግሞ ብትሄዱ ወንጀል ነው። በዛ ላይ ከማልጠብቀው ሰው ሆኖ ስላገኘው በጣም ተናድጃለሁ፣ በጣም ተበሳጭቻለሁ። ግን እዚህ ጋር አንድ ነገር እንድትረዱ የምፈልገው ምንድነው፣ እኔ የሲአይኤ አባል አይደለሁም ወይ ደግሞ የኤፍቢአይ አባል አይደለሁም። ማለት እንዴት ለምን እንደዚህ አላረኩም ለምን እንደዚህ አላረኩም የምትሉ አንዳንዶቻችሁ እርግጠኛ ሆኜ መናገር እችላለሁ፣ እንደዚህ አይነት ሰው ቢያጋጥማችሁ ወይ በጥፊ ብላችሁ ገላግላችሁታል፣ ወይ የሆነ ነገር አድርጋችሁታል፣ አንዳንዶቻችሁ ብሎክ አድርጋችሁታል። እኔ ግን ይህን ነገር ዲቴል ገብቼ ማጋለጥ ነበረብኝ። ለምን ሶፎንያስ የመጀመሪያ አይደለም። ማለት ምናልባት አካውንታቾች ላይ እናንተ ጋር ይምጡ አይምጡ ባይገባኝም አንዳንድ ጊዜ ሙከራ ያደርጋሉ፣ እየመጡ ፎቶ ለመላክ ይሞክራሉ፣ ለማውራት የሚሞክሩ ይኖራሉ አንዳንዶች። እነዛን እንደውም ዛሬ በለቀቁት ቪዲዮ ላይ አጋርቻለሁ ምን አይነት ሰዎች እየመጡ እንደነበረ። ከሱ በፊት ለምንስ በእንደዚህ አይነት መንገድ ጥልቅ ነገር ውስጥ ልገባ እንደቻልኩኝ ሰርቻለሁኝ ዛሬና ይሄ ነው ያለው ነገር። ለማጋለጥ ሞክሬያለሁ በቻልኩት። ልክ ያልሆኑ ነገሮች ይኖራሉ፣ አዎ ይኖራሉ። ምክንያቱም ሰው ነኝ፣ እሳሳታለሁ፣ የምስትባቸው መንገዶች ይኖራሉ። ለማጋለጥ ብዬ በምጓዝባቸው ነገሮች ፐርፌክሽን የሆነ ነገር ላይኖረኝ ይችላል። ምክንያቱም እኔ የፖሊስ አባል አይደለሁም። እንደነገርኳችሁ አንዱ ተራ ወጣት ነኝ። እንደ አንድ ተራ ወጣት፣ እንደ አንድ ኢትዮጵያዊ ተራ ወጣት የገጠመኝ ነገር ትክክል ስላልነበረ ያንን ነገር ለማጋለጥ በሚል የተጓዝኩበት መንገድ ነው። እንደውም ቪዲዮቹ ላይ አይታችሁ ከሆነ በቃ ሁሉ እንደበድበዋለን፣ በቃ እንመተዋለን ሁሉ ብለን ነበረ። ነገር ግን አይታችሁ ከሆነ ቪዲዮ ላይ እንደውም እኔ ነበርኩኝ በቃ አትምቱት፣ በቃ ይበቃል፣ አትንኩት እያልኩኝ ስጮህ የነበረው። ምክንያቱም ለምንድን ነው በሰዓቱ በጣም ስሜታ የሆነ ነበረ። ዱላ ሁሉ ይዘናል፣ አይታችኋል፣ ተሰብስበናል። ቪዲዮም ላይ ያ ሁሉ ወጣት የለም። አይታችሁ ከሆነ 2-3 ወጣቶች ነበሩ። እሱም ቪዲዮ ላይ የገቡ ሳይሆን ድንገት ከሆነ ቦታ የተጠራሩ ናቸው። ለምንድን ነው ይሄ የሆነው? አንደኛ ቆየ 9 ሰዓት ነበረ እመጣለሁ ደርሳለሁ ብሎ የነበረው። ነገር ግን ተነስቶ ሲገባ ራሱ ወደ 11 ሰዓት አካባቢ እንደዚህ አይነት ነው። አዳማ ራሱ ሲደርስ ለ12 ወደሚጠጋ ሰዓት አካባቢ ነው የደረሰው። በዛ የተነሳ አይታችሁ ከሆነ እኔ እናንተ ገና አልጨረስንም ብዬ ስናገር እጄ ላይ አንድ ስልክ አይታችኋል አይደለ? ያቺ ስልክ የእሱ ስልክ መስላል ነበረ። ነገር ግን ያቺ ስልክ የእሱ አይደለችም። ቪዲዮውን በደንብ አድርጋችሁ አሁን በነገራችን ላይ አንዳንዶች አሁን ቪዲዮውን ለምን አወረድከው ይሉኛል። እኔ አይደለሁም ያወረድኩት፣ ሪፖርት ተደርጎ ወርዶብኛል። ተረዳችሁኝ? ቲክቶክ ላይም ከአንድም 2 ቪዲዮ ለቅቄ ወርዷል። ዩቲዩብ ላይም የለቀቁት ይህን ሰውን መነጋገር የሆነው ቪዲዮ እኔ አይደለሁም የደበቁት። ለምን ደብቀዋለሁ? ያው ተጋፍጬ ፊት ለፊት መጥቼ የለ ለምን ብዬ ደብቀዋለሁ? አንዴ እኮ ይፋ የወጣ ነገር ነው። ለምን ብዬስ እሸሽገዋለሁ? የተደረጉ ጥፋቶች እንዳሉ ሆኖ ግን በቻልኩት ያህል ለማጋለጥ ሞክሬያለሁ። ስህተቶች ሊኖሩ ይችላሉ፣ ልክ ያልሆኑ ነገሮች ሊኖሩ ይችላሉ። ግን አንድ ነገር እንድታውቁልኝ የሚፈልገው ኢንቴንሽኔ ግን እንደዚህ አይነት ነገርን እኔ በፍጹም ማልቀበል ሰው ነኝ። ማለት በፍጹም በቃ ከዚህ አንጻር ተነስቼ ባደረግኩት ነገር የብዙዎች ልብ ያሳዝንኩ መሰለኝ። አንተ ራሱ በዛ ነገር ውስጥ እጅህም አለ የሚልም የተሳሳተ ምልከታም አይቻለሁ። እዚህ ጋር ለምታነሷቸው ኤኒ ጥያቄዎች ለመመለስ ዝግጁ ነኝ ማለት ነው። 1-2 ጥያቄ ከጠየቃችሁት መካከል እንዴት መጀመሪያ ልታወሩ ቻላችሁን ያላችሁት፣ እኔ አላቅም። አወራኝ መጥቶ በቃ እኔ አይደለሁም ያወራሁት፣ እሱ ነው ቴክስት አደረገልኝ። ስትገባ ቴክስቱን አየው፣ መለስኩለት። እያወራን ጥሩ ነበር አልነበረም ንግግሩ። የሆነ ነገሮች ገቡኝ። ከዛ ስክሪንሾት እያደረኩኝ ማስቀመጥ ጀመርኩኝ። ነገሩን አጋለጥኩት። ይሄ ነው ያለው ነገር። ከዛ ባለፈ እንዴት አድርገህ የቋንቋውን ልትረዳ ቻልክ? አልተረዳሁትም። ሰዎች ተረድቼው አልነበረም ሳወራ የነበረው።
ልክ እንደሚያውቅ እያስመሰልኩኝ ነበር። ኦኬ ነው እንዴ አይታችሁ ከሆነ ሰውን ጨምር ሁሉ ምናምን ሲለኝ ለማን ነው አይገባኝም። ገብቷችኋል? እኔ እስቲል አሁን ድረስ ራሱ ያልገባኝ ነገር አለ። ለምሳሌ ምናልባት ድምፁ ላይ ሰምታችሁ ከሆነ እቃ ገዛ ነው እቃ ገዝታል የሚል ነገር አለ። አዎ ገዝቻለሁ፣ ችግር የለም። ምን እንደሆነ አላውቅም። ያው እቃ ማለት ምንድን ነው? እቃ ሊገባኝ ያልቻለው ነገር ቢኖር ስቲል ነው እቃ ገዝተን ምን በሰዓቱ ግን ምንድን ነው ያልኩት? አዎ ገዝቻለሁ፣ ችግር የለም። ቤትህ እንዴት ይመቻል? ምንም ችግር የለም። ሻወር አለ ሲል አዎ ሻወርም አለ፣ ሁሉን ቀዝቃዛ ሙቅም አለ፣ ይመቻል እያልኩኝ ነበር ሳወር የነበረው። ለምን ወጥመድ ነዋ የግድ። እነኚህ ሰዎች ታውቃላችሁ እኛ ሀገር ላይ ሌጋል በሆነ መንገድ አይደለም የተንቀሳቀሱ ያሉት። እየተንቀሳቀሱ ያሉት ሌጋል ባልሆነ መንገድ ስለሆነ ነገሮቻቸው ከተነቃ ምን ሊደርስባቸው እንደሚችሉ ስለሚያውቁ በቻልኩት አቅም ኮምፈርተብል እንዲሰማውና እንዲመጣ ነበረ ፍላጎት፣ ወጥመድ ውስጥ እንዲገባ ነበር እንፈልገው። አሁን በዚህ አጋጣሚ አንዳንዶች ለምን አልጸለይክለትም ለምን ምናምን እንዴ እኔ ሰዎች እኔም ሰው ነኝ፣ ስሜት አለኝ። እናንተ እስቲ በእኔ ቦታ ሆናችሁ አስቡት። እናንተ በእኔ ቦታ ሆናችሁ አጠገባችሁ የሆነ ሰንበዲ መጥቶ ያ ነገር ነው ቢላችሁ የምር ና ወደ ህግ ነው የምትሉት ወይስ በጥፊ ነው የምትሉት? እንደ ኢትዮጵያዊንን አትርሱ። እኔም እኮ ስሜት አለኝ፣ ያናድዳል። እኔ ሲቀጥል ወንድ ነኝ። እንደ አንድ ወንድ ይሄ እኮ የክብር ጉዳይ ነው። መጥቶ እንደዚህ ሊያወራኝ የቻለው እንዴት ቢደፍረኝ ነው የሚለው ነገር በራሱ ያናዳል፣ ያበሳጫል። እና ከዚህ አንጻር ነው አሁን ከዚህ በኋላ ለምትመልሷቸው ጥያቄዎች መልስ የምሰጥ ይሆናል ማለት ነው። አመሰግናለሁ።